ወራቱ ታኅሳስ ነው። ታኅሳስና ኢትዮጵያ በታሪክም በተለያዩ ሁነቶች የተሳሰረ ወቅት ነው። በታኅሳስ ወር ያልተፈጸሙ ታሪኮች፣ ያልተደረጉ ክንውኖችም የሉ። ከነዚህ መካከል በደማቁ የሚነሳው የታኅሳስ ግርግር ወይም የከሸፈው የመፈንቅለ መንግስት ሙከራ ተብሎ የሚጠቀሰው የተከናወነበትም በዚሁ በታኅሳስ ወቅት ነበር። ዘመኑ በ1953 ቀዳማዊ አፄ ኃይለ ሥላሴ ከብራዚሉ ፕሬዝዳንት የቀረበላቸውን የጉብኝት ጥያቄ ተቀብለው በኅዳር ወር መጨረሻ ወደ ብራዚል ለጉብኝት አቀኑ። የቀዳማዊ አፄ ኃይለ ሥላሴ ከፍተኛ የመንግስት ሹማምንት የነበሩት ብርጋዴር ጀነራል መንግስቱ ነዋይ የክቡር ዘበኛ ዋና አዛዥ፣ እንዲሁም ወንድማቸው ግርማሜ ነዋይ የጅጅጋ አውራጃ ዋና ገዥና ሌላኛው ሌተናል ኮሎኔል ወርቅነህ ገበየሁ የቀዳማዊ አፄ ኃይለ ሥላሴ ካቢኔ ምክትል ኢታማጆር ሹም ነበሩ። እነዚህ ሶስት ከፍተኛ የመንግስት ሹማምንቶች ለወራት ሲመክሩበት የቆዩትን አፄ ኃይለ ሥላሴን ከስልጣን የማስወገድ ሴራ በተግባር ላይ ለማዋል ሙከራ ያደረጉበትም ወቅት ነበር። ታኅሳስ 4 1953 ሁለቱ ወንድማማቾችና ሌተናል ኮሎኔል ወርቅነህ ገበየሁ የመፈንቅለ መንግስት ሙከራ በአዲስ አበባ አደረጉ። አዲስ አበባ ከ1929 ጣሊያን ካስጨፈጨፈችው ጭፍጨፋ ወደዚህ ከፍተኛ ቀውስና ጭንቀት እንዲሁም ሽብር ውስጥ የገባችበትን ዕለት ሆነ። በዚህ ጊዜ የቀዳማዊ አፄ ኃይለ ሥላሴ ሰራዊቶችና የነ ግርማሜ ነዋይና መንግስቱ ነዋይ ፍጥጫ አዲስ አበባን ሽብር ውስጥ ጣላት። የቀዳማዊ አፄ ኃይለ ሥላሴ ወታደሮች በአየርና በምድር አዲስ አበባን አጨናነቋት። ግርማሜ ነዋይና መንግስቱ ነዋይ ከፍተኛ የመንግስት የሹማምንቶችንና የወታደር መሪዎችን በቁጥጥር ስር ቢያውሉም አዲስ አበባን ወይም ያሰቡትን ዙፋን በቁጥጥር ስር ሊያስገቡ ግን አልቻሉም። አፄ ኃይለ ሥላሴ ታኅሳስ 9 ቀን 1953 ዓ.ም የብራዚል ጉብኝታቸውን አቋርጠው ወደ አዲስ አበባ ተመለሱ። አዲስ አበባ መጥተው አዋጅ አስነገሩ። አለው ዙፋኔ ላይ ተቀምጫለሁ የሚል መልእክትም ለህዝቡ አስተላለፉ። አጠቃላይ የታኅሳስ ግርግር ኩነት ምን ይመስላል? የነዚህ መፈንቅለ መንግስት ሙከራ ያደረጉት ግርማሜ ነዋይ፣ መንግስቱ ነዋይ እንዲሁም ሌተናል ኮሎኔል ወርቅነህ ገበየሁ የመጨረሻ ዕጣ ፈንታቸውስ ምን ሆነ የሚለውን በቀጣይ ቪዲዮ ይዤላችሁ እንድመጣ እናንተ ኮፒ ሊንክ እንዲሁም ሪፖስት፣ ላይክ፣ ሼር፣ ኮሜንት በማድረግ ፍላጎታችሁን አሳውቁኝ። ለነዚህ አይነት ታሪካዊ ክንውኖችን ታሪካዊ ክስተቶችን ይዤላችሁ የሚቀርብ ይሆናል።